ከባድ ነገር ተፈጠረ። ቡዜ የአብርሃም እህት ቀወጠችው። መርፌ ክትባት ያስፈልጋታል። አብርሃም ከሩታ ጋር በመሆን ለመዝናናት ሲሄዱ እንዴት ከኔ ጋር ፕሮግራም ይዘን እኔን ጥሎ እንዴት እሱ ከሀገር እንደሚወጣ ሰው ብዙ ሻንጣ ይዘው እኔን ይሸውደኛል አለች። በጣም ቀወጠችው። ዳኔም ከህይወታቸው ውልቅ ቢል ይሻሉ ነበር። አንተ እውነት ከሩታ ጋር ከሄደህ አንተ ወንድ ነህ አለው በገዛ ሚስቱ። ኤፍሬምም እነኝህን ሁለት ልጆች ባልና ሚስት ተዋቸው፣ መዝናናትና የራሳቸውን ጊዜ ማሳለፍ ይፈልጋሉ በማለት ኤፍሬም ነበር መኪናውን ያዘው። ባልና ሚስቶቹን ከኋላ አስቀምጦ ዘና እያሉ ቡዜ፣ ሄርሜላ፣ ዴቭና እንዲሁም ዳኒ ደግሞ እነሱን ቀድሟቸው አትሄዷትም፣ ያሰባችሁበትን ጉዟችሁን ፕሮግራማችሁን መሆን የለበትም ምክንያቱም አብርሃም ትላንትና ተኛ ጋር ተነጋግሮ ከቡዜ ጋር እንደሚሆን ፕሮግራም ይዞ ነበረ። አሁን ሀሳቡን አስቀየርሽው አንቺ ነሽ እና አንቺ ልጁን ምን እንዳደረግሽው አይታወቅም። ልጁ ደህና አይደለም፣ አብርሃም ታሟል፣ ሰላም አይደለም። ስለዚህ ጤንነቱ እስከሚመለስ ድረስ ከኛ ጋር ነው መሆን ያለበት በማለት ግግም እያለችው ቡዜ ቀወጠችው። በጣም ክትባት ለቡዜ ያስፈልጋታል። ሩታ ጎበዝ፣ ምክንያቱም የልጁ አባት ነው፣ መብቷ ነው። ከህይወቴ ውልቅ በሉ፣ የማይሆን ሰው ወደ ህይወቴ እየመጣችሁ አትረብሹኝ። በቃ ምን ይሆናል፣ ለልጄ አባት ነው። ዘና ፈታ ልንል ሪላክስ ልናደርግ ነው። ምን አገባችሁ በህይወቴ በማለት ደግሞ ሄርሜላ ሩታ ምላሽ ሰጥታችኋለች። ዴቭም አንተ ነህ በህይወቴ ጥልቅ እያልክ እየረበሽከኝ ያለው ብታርፍ ይሻልሃል ስትል ነግረዋለች። እሱ ደግሞ በጭራሽ ዴቭንም ማስተማሩት። ዴቭም ልክ እንደነሱ ሊሆንና እነሱን ሊመስል ነው ማለት ነው። ምክንያቱም በቃ ከነሱ ጋር እየሰራ እነሱ ያሉትን አብሮ እሱም እየተወነ ነው ማለት ነው። ኤፍሬም ከአብርሃም ጋር በመሆን ዴቭ ደግሞ ከእነ ሄርሜላና ቡዜ ጋር በመሆን ለሁለት ሆነው እንግዲህ ጦርነቱን አፋፍመውታል ማለት ነው። በጣም የሚገርም ጭቅጭቅ ነበር። ጉድ አብረሽ እንግዲህ ደግ አድርጓል። ወደ ሚስቱ ጋር በመሆን ልጁን አቅፎ እኔ ደህና ነኝ፣ በቃ እናንተ የቡዜ ፕሮግራም በሌላ ቀን ይሆናል። አሁኑ ፕሮግራም ደግሞ ልንዝናና ነው፣ ከሀገር ልንወጣ አይደለም፣ እረፉን ታውን እንኑርበት በማለትም ሩታን መርጦ ልጁን አቅፎ መኪና ውስጥ ገብቷል። ቡዜ ጭራሽ እኔ ያልኩህን ካልሰማ ወደ ህግ አካል ነው የምወስድህ። ምክንያቱም እንዴት አንተ ደህና አይደለህም፣ አንተስ እሺ ኤፍሬም ወንድምህ እንደዚህ አይነት ህይወት ውስጥ እያለ እንዴት አንተ ጭራሽ መኪናውን ይዘህ ትወስደዋለህ በማለት ደግሞ ኤፍሬምን በጣም ተናግረዋል። ቡዜ ማለት ነው። ምንም አይሆንም፣ እነሱ የራሳቸውን ህይወት ይኑሩበት፣ ይዝናኑበት፣ አያገባችሁም በማለት ኤፍሬም መልሷል። ሄርሜላ ምን እንዳስነካሽው ባይታወቅም ልጁን ይኸው እንደዚህ አድርገሽዋል፣ አሁን አትጠቅሙም፣ ልትጎጁ ነው በማለት ለሩታ ስትመልስላት፣ ሩታ ደግሞ ምን ይሆናል ምንም አይሆንም በማለት ለአብርሃም አዝናለታለች ማለት ነው። ታዲያ ቡዜና ዳኒ እየተንጦለጦሉ በጣም እየጮሁ ድምጻቸው ራሱ ቡዜ እውነት መረጋጋት አለባት። ምክንያቱም በጣም እንትን ትላለች፣ ትቀውጠዋለች። ጭራሽ በጣም ነው የምትቀውጠውማ። ዴቭም መሆን የለበትም በቃ እኔ ባልሽ ወይንም ከአንቺ ጋር ይለያይ አትዝናኒ ማለት ሳይሆን አንደኛ አብርሃም እስከሚድን ድረስ ወደ ራሱ መመለስ አለበት። ሁለተኛ ፕሮግራም ይዞ የታላቅ እህቱን ምክር መስማት እና ያን ፕሮግራም ደግሞ አብረው መዋል እንደ አለባቸው አንቺ በጠዋት ይዘሽ ውልቅ ለማለት እና ይሄ ሁሉ ሻንጣ ለምንድን ነው የተዘጋጀው በማለት ወንድምየው ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የአብርሃምና የሩታ ጉዳይ እንግዲህ እነሱ ሁለቱ ወደ መዝናናት ወይንም የራሳቸው ጊዜ ያስፈልጋቸዋል ብሎ ኤፍሬምም ተናግሮ ነበር በራሱ ቻናል። በዚያም ሀሳብ ኤፍሬም ይዟቸው የሄደ ቡዜ ፕሮግራም ነበራት። በዛ ፕሮግራም ላይ አብርሃምን ጋብዘው ወይም አብርሃም መገኘት እንዳለበት ነበር ተናገረችው። በኋላ አብርሃም ከሩታ ጋር መሆኑ ሲታወቅ ወደሚሄዱበት እንግዲህ እነሱም ተከትሏቸው ሄደው ነበረ። ጭራሽ ቀድመው መኪናውን እንዳይሄድ አግደውባቸዋል ማለት ነው። በዚያም ደግሞ ኤፍሬምን
እንትና ዳኒ ጭራሽ ደበድባለሁኝ እንዴት ይዘህ ትሄዳለህ በማለት እየቀወጠው ነበር። ጭራሽ በሰው ህይወት ጥልቅ ብሎ እውነት የሰው ህይወት ዳኒ ጥልቅ እንደሚል ራሷ ሩታ ተናግራለች ማለት ነው። ስለዚህ ቡዜም ብትሆን ያደረገችው መቼም ከትዳሩ ከህይወቱ የሚበልጥ አይደለም። የሷ ፕሮግራም ምንም ፕሮግራም ቢኖራት ወንድሟ ኖሳ መልካሙን ጥሩነቱን ትፈልጋለች። ደግሞ የልጁ እናት ጋር ሩታ ጋር ፕሮግራም ካለው የእህቱን ሰርዞ የራሱን ፕሮግራም መኖር ነው እንጂ ያለበት የራሱን ፕሮግራም አቃጥሎ የእህቱን ሊኖር አይችልም ማለት ነው ቤተሰብ። በዛ ምክንያት ደግሞ እሷ ቀስ ብላ መናገር ሲገባት ጭራሽ እየቀወጠችው ነዳ ዳኒን እነ ሄርሜላን ወንድሟን ዴቨን ይዛ በመሄድ ተናግራለች ማለት ነው። እንጂ እኔ የምልሽን ነገር ጭራሽ አትሰሚም በማለት ከሩታም ጋር ከባድ ነገር ተፈጥሯል ማለት ነው። የምልሽን ነገር ስሚኝ፣ ወደ ህይወቴ የማይጠቅሙኝን ሰዎች ይዛችሁ መታችሁ ህይወቴን ከምትበጠብጡኝ እነሱን ከህይወቴ ውልቅ አድርጉልኝና እኔ ሰላማዊ ህይወት ልኑር። በህይወቴ ጣልቃ አትግቡ፣ ሰላሜን አትንሱኝ፣ ህይወቴን ልኑርበት ብላ ደግሞ ሩታም ምላሽ ሰጥታለች። አብርሃምም በቃ የአንቺ ፕሮግራም ለቀጣይ ይሆናል፣ እኔ ደህና ነኝ፣ ምንም አልሆንኩም፣ አሁን የራሳችንን ጊዜ መኖር አለብን፣ መዝናናት አለብን በማለትም ምላሽ መልሷን። ኤፍሬምን በመጨረሻ አያገባሽም ሲል ቡዜን አስጠንቅቋታል። ምክንያቱም በቃ የራሳቸው ጊዜ ያላቸው እነዚህ ልጆች ህፃን አይደሉም፣ በቃ ማሳለፍ አለባቸው። በሰው ሁልጊዜ እየተከበቡና በሰው በራሳቸውን ህይወት እየበጠበጧቸው ሰላማቸውን ስላጡ ሁለቱ ብቻ እንዲዝናኑ እፈልጋለሁ ፈታ እንዲሉ በማለት ነበረ ኤፍሬም ይዞ እየሄደውና የቡዜ መቀወጥ የዳኒ መንጦጦል የሄርሜላም እንግዲህ አርፋ ብትቆጠብ፣ ምክንያቱም ከሱ ካሁን ከሩታ ጋር ከሆነ አርፋ መቀመጥ ነው ያለባት። ዳን እንትን ዴቭም የወንድምነት ምክሩን ቢመክርም በመጨረሻ በሀሳብ ተስማምቶ እንግዲህ እሱ ከማን ጋር ሆኗል? ከኤፍሬም ጎን በመሆን ከነሩታ ጋር ሆኗል ማለት ነው። በመጨረሻም ቡዜ እየቀወጠችው ትገኛለች። የራሷን እርምጃ እንደምትወስድ ነው እንግዲህ ቪዲዮ የሚያሳየው። ያው ሩታ ናት የምታሸንፈው፣ ምክንያቱም እሷ ምን ብላን ህግ የምትከሰው ባሏ ነው። ከባሏ ጋር መዝናናት ነው ከልጇ ጋር። ቡዜ እኔ እህቱ ነኝ ከኔ ጋር ፕሮግራም ሰረዘች ብላ መቼም ሩታን አትከሳትም አይደለ? ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የሩታ አድናቂዎችን የሆናችሁ በላይክ እንዲሁም በሰብስክራይብ አሳዩኝ ይላል ቤተሰብ። ባይ ባይ።